ዛሬ ተቆንጥጣችሁ ያደጋችሁ ሰዎች ቤተሰቦቻችሁን አመስግኑ። ምናወራው ስለ አስተዳደግ ነው። አስተዳደግ በእንግሊዝኛ ምን ይባላል? አስተዳደግ ስትሉ ከዚህ ወደ ላይ ትሄዱና ላይ አፕ ይባላል። ማንሳት ብሪንግ ይባላል። ስለዚህ ከታች ወደ ላይ ስለሚያነሷችሁ አፕ ብሪንጊንግ ይባላል ማለት ነው። አዲስ አበባ ነው ያደግኩት፣ አዳማ ነው ያደግኩት፣ መቀሌ ነው ያደግኩት ብላችሁ ስታወር ደግሞ አይ ግሩ አፕ የሚል ቃል ነው የምትጠቀሙት። ግሮ አፕ አይደለም፣ ግሩ አፕ ኦልሬዲ አድጋችኋላ። ስለዚህ አይ ግሩ አፕ ኢን ብላችሁ ያደጋችሁበት ቦታ ታስገባላችሁ። I grew up in America. I grew up in London. ጥሩ አስተዳደግ ከነበራችሁ I had a good upbringing ትላላችሁ። I had a good upbringing. ነገር ግን ቁንጥጫ ከነበረው ደግሞ I had a strict upbringing ትላላችሁ ማለት ነው። I had a very strict upbringing. I've had a strict upbringing, my strict. በጣም በዲሲፕሊን እና በጣም በኃይለኛ በታታሪነት ያደጋችሁ ሰዎች ደግሞ እንደኔ ሆናችሁ ስፓርታን upbringing ይባላል ማለት ነው። ለምሳሌ እዚህ ያለው 300 የሚል ፊልም ካያችሁት ልጆቻቸው ሲያድጉ በጣም ቆፍጠን ብለው በጥንካሬ እንዲያድጉ ነው የሚደረጉት። እንደዚህ አይነት አስተዳደግ ስፓርታን upbringing ይባላል ማለት ነው። ስለዚህ የእናንተ አስተዳደግ ስፓርታን upbringing፣ strict upbringing ወይስ good upbringing የትኛው እንደነበር comment section አስቀምጡልኝ። follow for more. Epidon in the house. Epidon in the house. Marak English tips of easy are easy.